ሰላም ጤና ይስጥልኝ ክቡራን የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታ ይድረሳችሁ እያልኩ ለሰዓቱ ያስኩላችሁና አጫጭር መረጃዎች ይጀከች ብያለሁ። በቅድሚያም እንግዲህ አባ ገብረ ኪዳን የተናገሩት ነገር አለ። ግብረ ሰዶምን በማስመልከት ከገዳማት ጋር በማገናኘት እንግዲህ የተናገሩት እጅግ ልብን የሚሰብር ነገር አለ። እሱን እናስቀድማለን። ሲቀጥል ደግሞ ደብተራ ነህ ተብሎ በቲክቶክ ሲተች የነበረው ቲክቶከር በእንባ ታጅቦ እጅግ ልብን በሚሰብር ሁኔታ ለህዝቡ የሰጠው ምላሽ አለ። እሱንም የምናየው ነው። በመጨረሻ ሊቃውንቱ ድህነትን አስመልክቶ ያስተላለፉት አንድ መልእክት አለ። እሱን አይተን የምንቋጭ ይሆናል። በቅድሚያ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ኮሜንት ብታደርጉ የሚጠላ አይሆንም። ቀጥታ ወደ ዝርዝር መረጃዎቻችን እናልፋለን። በጣም ይሄ አስፈሪ ነገር ነው። ለሁላችንም ዱብዳ ነገር ሳይሆን አይቀርም። ግብረ ሰዶማውያኖች እንግዲህ ከከተማ አልፈው ገዳም ዘልቀው የገቡ ይመስላል ማለት ነው። ለዚህም እንግዲህ ምስክራችን አባታችን ሁላችንም የምንወዳቸውና የምናከብራቸው መምህራችን ከእርሳቸው አንደበት የተነገረ ነው ማለት ነው። በጣም እጅግ በጣም አደገኛ ሁኔታና የከፋ ሁኔታ እንዳለን የሚያሳይ ነው። እንግዲህ ገዳም ገብተው ተመሳስለው ባህታዊንም መነኮሳትንም ብለው ዲያቆናቶችን እያታለሉና በብር እየሸነገሉ እንደሆነ ነው የተደረሰባቸው ማለት ነው። እንግዲህ ከተነቀባቸው በኋላም ወንደ ተሰወሩና አባታችን እየተናገሩ ያሉት ቀጥታ ከሳቸው አንደበት እንሰማለን። እዚህ ግብረ ሰዶማውያን እየተደራጁ ገዳም እየገቡም ጭምር ነው። መናኝ እየመሰሉ እየገቡ ከገዳም እያስፈቀዱ እየገቡ ነው። ገዳማትን ለመበከል ማለት ነው። መጠንቀቅ አለብን። እንግዲህ አሁን ሰምታችኋል። አንድ ከተማ እዚሁ ግብረ ሰዶማውያን ተደራጅተው መነኩሴ መስሎ ቆብ አድርጎ ግን ግብረ ሰዶማዊ ሆኖ ዲያቆናቱን ብር ከፍላችኋለሁ ግብረ ሰዶማውያን ሁኑ እያለ ተገኝቷል። አሁን በቅርብ ማለት ነው። እንዳይያዝ ደግሞ አሽወልከው አጠፉት። ሲያዝ ሲል ለምን የፈጸምባቸው ሰዎች በከተማውም ወደ 500 አባል አለን ብለዋል። እዚሁ እኮ ዙሪያ ነው፣ በዚሁ ቅርብ ነው። አሁን ይሄ ነው እንግዲህ ግብረ ሰዶማዊ ተስፋፋ። ሰው ኃጢአት አልበቃው አለ። በፍጹም ብዙ የሚያሳፍር ነገር አለ። እግዚአብሔር ችሎን ነው እንጂ ቱሪስት በሚዳረስባቸው ከተሞች ሁሉ ፈረንጆቹ የግብረ ሰዶም ስልጠና እየሰጡ ነው የሚሄዱት፣ እየከፈሉ እያለማመዱ ማለት ነው። ይህ የምታዩት ወንድማችን ሌላኛውን ወንድማችን ቲክቶከር እርሱ ደብተራ ነው ወይም ደግሞ እርሱ ጋር የሚሰራ አደገኛ የሆነ ደብተራ አለ በማለት ከሶታል ማለት ነው። ለዚህም እንደ ማስረጃ ያቀረበው ከሀገር ውስጥና ከሀገር ውጭ የተለያዩ ሰዎችን ተመትቶባቸዋል። ይሄ መተት የሚለቃቸው ደግሞ ይህን ስታደርጉ ነው እያለ የተለያየ የገንዘብ ምዝበራ እያካሄደ ነው በማለት ነው የከሰሱ ማለት ነው። እንግዲህ ቲክቶከሩም በእንባ ታጅቦ የራሱን የቻለ ምላሽ ሰጥቷል። ቪዲዮውን ቀጥታ ከነሱ አንደበት ብንሰማው የተሻለ ስለሚሆን ወደ እነሱ። ቲክቶከሩ ደብተራ ነው ስላችሁ በምክንያት ነው፣ ወይ ደግሞ ከሱ ጋር የሚሰሩ እሳት የላሱ ደብተራዎች አሉ የምላችሁ በምክንያት ነው። ይኸው ሌላኛዋም እህታችን ምን እንደምትል የተያዝሽበት ነገር አለ። ያ የተያዝሽበት ነገር የሚፈታው ለበሬ 30 ሺህ ብር አምጪ፣ ከዛ በኋላ ደምን በደም በሚባል ፕሪንሲፕል ትፈቻለሽ። አያችሁ፣ ትልቁ ሰይጣን ትንሹን ሰይጣን ያዘዋል የሚባል። ሰላም ቤተሰቦቼ እንደምን አላችሁ? እባካችሁ ሁላችሁም የእውነት የኔ ውድቀት ማትፈልጉ ሰዎች በሙሉ ይህንን ቪዲዮ ሼር አድርጉልኝ፣ ኮፒ ሊንክ አድርጉልኝ። ሁላችሁም ኮሜንት ላይ ገብታችሁ የፈለጋችሁት ነገር መጻፍ ትችላላችሁ። ማርያምን ነው የምላችሁና እንደ አጋጣሚ አዲስ አበባ ትናንት ሄጄ ዛሬ ገና አሁን እየገባው ነውና ከስራ ተባረርኩኝ። ለምንድነው ሲባል እንግዲህ ባለፈው የኔ ስም ጠፍቷል። አንድ ወንድማችን ታዲል የሚባል አላቆም እኔ አግኝቼውም አላቆም ሲጀመር ተገናኝተንም አናውቅም። ክያ ደብተራ ነው፣ ጠንቋይ ነው፣ መስተፋቅር ሰርቶ ብዙ ሴቶችን የሆነ ነገር አድርጓል ብሎኝ ቪዲዮ ፎቶ የለጥፎ ፖስት ካደረገ በኋላ ማንኛውም ሰው አክሰፕት ሊያደርገኝ አልቻለም። ስራ ማጣት አይደለም ባይዘው ያስለቀሰኝ። አንተ የእውነት ነው ማለት ባይዘው የእውነት ማስረጃ ካለ ትክክለኛ ደረሰኝ ዜና። ሁለተኛ ነገር ደግሞ ማለት ነው አንተ በፈለክበት ቤት ላይቭ ላይ መምጣት ትችላለህ። ስትመጣ ሁሉንም ማስረጃ እኔ ጠንቋይ መሆንን ደብተራ መሆንን፣ ሁለተኛ ነገር ደግሞ ትክክለኛ 200 ምናምን ሺህ ብር የገባበት ደረሰኝ ሳይሆን ትክክለኛ ወረቀቱን ያስገባችኋል ልጅ ተበልቻለሁ ያለችዋል ልጅ ሰውየው ከአሜሪካ መጥቷል ያልከው እሱን ሁሉም ዜናና ከዛ በኋላ ህዝብ ይፍረደን፣ የኢትዮጵያ ህዝብ ይፍረደን። የእውነት ነው የምላችሁ። መብርሃንን በህይወቴ እንደዚህ ከፍቶኝ አያውቅም ነው የምላችሁ። በህይወቴ ተሳስቼ እንደዚህ ከፍቶኝ አያውቅም። እኔ ይታቀኛል የኔ አባት የት ያቀኛል። ይሄን ሁሉ ነገር ዜናና ከፈለክ በቴዶ ከፈለክ በያያ ቤት በፈለክበት ቤት
በፈለክበት ቤት ላይቭ ላይ ልንገኝ እንችላለን። ሌላው ነገር ደግሞ በኔ ስም እኔ ነው መሰረብ ያለብኝ። ለቲክቶከሮች ጎልድ ጓደኛ አይደለም፣ ዳቆ ሱራፌል ጓደኛ አይደለም፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቲክቶከሮች ጓደኛ አይደለም፣ ሊሆኑም አይችሉም። እነሱም መንካት አይጠበቅብም። ከኔ ጋር መጨረስ ትችላለህ። በኔ ስም ለተሰደባችሁ ደግሞ ከልቤ በጣም ይቅርታ። የእውነት ነው የምላችሁ። ገና ሳልነሳ ነው ያስወደቃችሁኝ። አመሰግናለሁ። ሲጀመር እኔ ሰላም ሊክ ራሱ መርገም ማልችል ልጅ አባታችሁ ገና በቅርብ ወደመርኩት ልጅ እንዴት በመስተፋቀር ብለህ እኔን ታዋርደኛለህ? ምንም ችግር የለውም፣ ግን ላይቭ ላይ እንዳትቀር ከፈለክ 2 ቀን እሰጣለሁ ላንተ። በድጋሚ እንደምንቆያችሁ ክቡራን ቤተሰቦቻችን፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ እና ኮሜንትን ብታደርጉ የምንጠላ አይሆንም። በመጨረሻ ይዘንላችሁ የመጣን ነው ለክቡራን ቤተሰቦቻችን መረጃ። ክቡር አባታችን ከምንወዳቸውና ከምናከብራቸው መምህሮቻችን መካከል ሊቃውንት መካከል አንዱ የሆኑት አባታችን ብዙ ጊዜ በቤተ ክርስቲያን ስጡ እንጂ ስሩ የሚል አስተምሮ አናስተውልም፣ ነገር ግን የሰው ልጅ ይችን ዓለም ተቀላቅሎ ትዳር ይዞ የኖረ እስከሆነ ድረስ መስራት ይጠበቅበታል፣ ግዴታው ነው ሲሉ መልእክታቸውን አስተላልፈዋል ወይም ትምህርታቸውን አስተምሯል ማለት ነው። ቀጥታ ከሳቸው አንደበት ብንሰማው የተሻለ ስለሚሆን ወደ እሳቸው ስሙልኝ። አባ የሚናገሩትን ብዙ ጊዜ ቤተክርስቲያን ላይ ስጡ የማለት ትምህርት እንጂ ስሩ የማለት ትምህርት ብዙ አልተለመደም። ይሄ መለመድ መቻል አለበት። መስራት አለባችሁ። በስንፍናችሁ ምክንያት ድህነትን አትግዙ። ድህነት ላገባ ሰው ጽድቅ አይደለም በፍጹም። አውቆ ለመነነ ገንዘብን ለናቀ ድሃ ልሁን ብሎ ለወሰነ ድህነት ሀብት ነው፣ ጌጥ ነው። ድሃ መሆን ሳይፈልግ ትዳር ይዞ ልጅ እየወለደ የራሱ ፍላጎት፣ የሚስት ፍላጎት፣ የልጆች ፍላጎት ይሄንን ሳያሟላ ሲማቀቅ እግዚአብሔር ሲያማርር የሚኖር ባለ ትዳር ድሃ መጽደቅ አይችልም። ልንገርህ እውነቱን አይችልም ነው የምልህ። የመነኩሴ ሀብታም የባለ ትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ። ምን ነው ወረድኩባችሁ? ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። መነኩሴ መመጽወት ከጀመረ ፍቅር ነው ያድሮበታል ይልሃል መጽሐፍ። አየህ፣ ለምን? መጀመሪያ 100% በሙሉ ከሰው ይቀበልና ሊሰጥ ይችላል። በሁለተኛው 80%ን ይሰጣል፣ 20%ን ያስቀራል። በሶስተኛው 70% ይሰጣል፣ በአራተኛው 50%ን ይሰጣል። እንዲህ እያልክ 100% ለራስ ይሆናል ማለት ነው። አየህ፣ ልመና መጥፎ ነው፣ በጣም መጥፎ ነው። በተለይ ለመነኩሴ ሲሆን